እቺ ሀገር ችግር አላት። ምን እንደሆነ ታውቃላችሁ? አሁን ፓርቲ እኛ ፓርቲዎች በሙሉ ነፃ አውጪዎች ናቸው፣ ግንባር ናቸው፣ ንቅናቄ ናቸው። ምን ቼክ አድርጓቸው። ነፃ አውጪ ግንባር እንትን ናቸው እየሆኑብን የመጡት። እኔ እንጃ አይደለው። እኔ እንደውም በዚህ ደርግ ሳይሻል ቀረ። ኢሰፓ እኮ የኢትዮጵያ ሰራተኞች ፓርቲ ነው አይደል? ድህነት ቤት ሰራልን፣ ቤት ሰራብንና ነፃ አውጪ በሌላ ሆነና እንግዲህ ከዚህ በኋላ አደራ የድህነት ነፃ አውጪ ፓርቲ ከነገ ጀምሮ ቀላቀላለሁ። ምንም አትጠራጠሩ። ምክንያቱም ጀግና ከሆናችሁ ሐውልት ይሰራላችኋል። ጀግና ከሆናችሁ ሐውልት ይሰራላችኋል። በጣም ደግሞ ከጎበዛችሁ፣ በጣም ደግሞ ከዳው ካለፋችሁ ሐውልታችሁን ራሳችሁ ሰርታችሁ ትሄዳላችሁ። ማንም ሰው ሐውልት አይሰራላችሁ። እኛ ኢትዮጵያኖች አድቬንቸረር ምንድነው? አድቬንቸረሮች ነው የሚባል በጣም መስዋዕት የምንከፍል ህዝቦች ነን አይደል? ግን የምንከፍለው በማይከፈል ቦታ ነው የምንከፍለው። ቼክ አድርጉት። አሁን ለምሳሌ ያክል አንድ ሰው እዚህ አውሮፓ ትስላላችሁ አይደል? አውሮፓ በቪዛ በምናምን ወይ ደግሞ አሜሪካ በቪዛ በምናምን ወይንም ሄዶ እዛ ለመለወጥ ወይንም ደግሞ እዛ ሄዶ አንድ ነገር ለማግኘት አይደል? በጣም ብዙ ወጣቶቻችን ቼክ አድርጓቸው እስቲ። በጣም በርካታ እኔ እንኳን ወርጃ አላየሁትም። ከዚህ እስከ መተማ በመኪና በምንም ይሄዳሉ። እሱም አድቬንቸር ነው በነገራችን ላይ። ከዛ ከመተማ በሱዳን አድርገው በረሃ ያንን እንትን እየበላቸው ግብጽ ገብተው ግብጽ ወይንም ደግሞ ሊቢያ ገብተው ያ መከራ አይተው ምን ብለው ሰርተው ለፍተው እዛ ደግሞ በሰባራ ጀልባ ወደ ማልታ ለመሄድ በቃ እንትን እኮ አሳ ነባሪ ነው የሚጨርሰው። ያውቀዋል እኮ። ይሄ ትልቅ አድቬንቸር ነው። ከዛ አድቬንቸር የተረፈው በጣም በጣም ጥቂት ሰው ኢቭን ናው ዴይስ ፈረንሳይ ይደርስና አይ እኔ ትንሽ የተሰባበረች እንግሊዘኛ በሃይ ስኩል የተማርኳት አለች ወደ እንግሊዝ ልግባ ይላል። ከፈረንሳይ እንግሊዝ 30 ምናምን ኪሎ ሜትር አለ። ብዙ ህዝብ ብዙ ወጣቶች እያለቁብን ያለው እዛ ነው። ትልቅ አድቬንቸር ነው። አምቴሊንግ በጣም ትልቅ አድቬንቸር ነው። በዚህ ሜዲትራኒያንም ሲሄዱ ብዙ ሰዎች ይሞታሉ። በነገራችን ላይ እንደው እኔ እርግጠኛ ስላልሆንኩ ልተወው እንጂ እንደው ማዕበሉ ብቻ የገደላቸው አይመስለኝም። አንዳንድ ጊዜ የሆነ ነገርም ያለ ይመስለኛል። እዛ በስር በውሃ ውስጥ የሚሄድ የሆነ ነገር ሾነቁርና በቃ ሞቱ አለቁ ነው የምንሰማው። ይህንን ሁሉ አድቬንቸር ከፍለን እዛ ለመድረስ ነው አይደለ? ግን እስቲ ቲንክ አባውት ምን ያህል አድቬንቸር ከፍለናል። እዚቹ ቁጭ ብለን እኮ እዚቹ በቃ ከጠዋት እስከ ማታ ህይወት መስዋዕት፣ ይሄ ህይወት መስዋዕትነት የሚያስከፍል ነው። እዚህ ግን ያለው እንኳን ህይወት መስዋዕትነት ይቅርና ምናልባት ሊደክመን ያልበል ምናምን ሊለን ይችላል አይደል? እና እንደው ወጣቶቻችንን በየቤቱ ያሉ ልጆቻችንን አይደል እንደው ስትመለሱ ብዙ ምክር ስጡ። አድቬንቸር ብዙ አድቬንቸር የማያስከፍል አይደለም። እድል ሆኖ ኢትዮጵያ በእውነት ጥሩ በጣም ሀገር በጣም ሰርተው የምንለወጥባት ሀገር ነች። እኛ ለመለወጥ ፈቃደኛ ከሆንም ብዙ ነገር እርግጥ ነው ትንሽ እንትኑ የሚያደነቁሩ ነገሮች አሉ እዚህ ሀገር። ትንሽ ፖለቲካ ላውራ ልተው። አይ ምንድን ነው እኔ ምን አገባኝ? ምን ለመሰላችሁ እቺ ሀገር ችግር አላት። ምን እንደሆነ ታውቃላችሁ? አሁን ፓርቲ እኛ ፓርቲዎች በሙሉ ነፃ አውጪዎች ናቸው፣ ግንባር ናቸው፣ ንቅናቄ ናቸው። ምን ቼክ አድርጓቸው። ነፃ አውጪ ግንባር እንትን ናቸው እየሆኑብን የመጡት። እኔ እንጃ አይደለው። እኔ እንደውም በዚህ ደርግ ሳይሻል ቀረ። ኢሰፓ እኮ የኢትዮጵያ ሰራተኞች ፓርቲ ነው አይደል? በስም እኔ ደርግ በፓርቲ ስም ስሙን ነው እንግዲህ ሌላውን እኔ የማገባኝ ነገር የለም። 100 ምናምን ፓርቲ አለ። እስቲ ቼክ አድርጉት። እየነቀነቁን ነው በየቦታ ነፃ እያወጡን ነው። አም ሶሪ ባካችሁ ፖለቲከኞች እዚህ ካላችሁ ፕሊዝ። ለምን መሰላችሁ? በጣም ደግሞ የሚገርመው አሁንማ እየመጣ ያለው ሪሊ እንደው እንደ ሀገር ምን እንደነካን አላውቅም። አውሮፓ ሄጄ የአሜሪካ ዜግነት አግኝቼ አፍሪካ ሄጄ ወይ እንትን አሜሪካ እንትን ገብቼ ዜግነት አግኝቼ ኖራለው የሚል ህብረተሰብ፣ እዛው እየኖረ ያለ ህብረተሰብ እሱ ጽፎ በሚልክልን በየቦታው ከዚህ ውጣ፣ ከዚህ ተፈናቀል፣ ከዚህ ምናምን የ2 ቀን ልጅ የ15 ቀን ልጅ የምናምን ልጅ
ሁለት ቀን ልጅ በነገራችን ላይ ብሔር የላትም። እንኳን የሁለት ቀን ልጅ የአንድ አመት ልጅ ራሱ አይዳውት ነው ጀስት ቋንቋ ይናገራል ብዬ በጣም እናቱ በጣም ቀረበችውና በደንብ ካወራችው ትንሽ እየተንተባተበ ማማ ምናምን ሊል ይችላል የአንድ አመት ልጅ። አያችሁ ማንኛውም ሰው ማንኛው ሕፃን ልጅ ብትወስዱት ባሳደጋችሁት ልክ ነው። ይሄንን እንስማማለን። ግን እኔ በጣም ይገርመኛል አንዳንዶች እንደው እዛ ውጭ ያሉ ሰዎች እኔ እርግጠኛ ነኝ ወደፊት ዋጋ የሚከፍሉ ይመስለኛል። እዛ ተቀምጦ እዚህ አፈናቅል የሚል እዚህ የዘራውን እዛ ያጭዳታል። አውሮፓም አሜሪካን በሉት አሁን ሳውዝ አፍሪካ አይታችሁታል። ባለፉት አመታት እኛን ነው የገደሉት። በአደባባይ ላይ ያቃጠሉት እኛን ነው። አውሮፓና አሜሪካ ደግሞ ችግር ሳይኖር አይቀርም። አሁን እኔ አላማረኝም የራሻና እንትን ነገር ስላላማረን ዝም በሉ። ለምን መሰላችሁ? አሁን እኛ ላይ ስቀዋል፣ በኋላ በራሳቸው ይሳቀቃሉ። ምክንያቱም ይነበር ነው። አንዳንድ ጊዜ ቅድም እንዳልኳቸው የዘራውን ሰው ያጭዳታል። እዚህ የሞተና እዚህ እንትን ያለ ፈጣሪ የለውም መስሎታል። እዛም ነገ እና አሜሪካ እና አውሮፓ በቃ አሁን እስካሁን ስላልቸገራቸው ነው ልንገራቸው። አሁን ስላልቸገራቸው በቃ ይኑር፣ ምን ችግር አለ? ሳውዝ አፍሪካም እኮ የዛሬ 10 ዓመት በፊት እኮ ችግር የለባቸውም ነበር። ሁሉ ነገር ተትረፍርፏል። ሰው እንትን እየበዛ ሲመጣ፣ ስራ አጡ እየጠፋ ሲመጣ እኔን ስራዬን የወሰደ ለካከሌ ነው እያለ ተነሳ። አውሮፓና አሜሪካ የማይሆንበት ምን ምክንያት የለው። ስለዚህ ዞሮ ዞሮ እኛ ግራ እንዳይገባን አደራ የምንለው ግራ አሁን የቅድም የነገርኳችሁ በጊዜያችን እንጠቀም፣ ደውሉ ለኔ እንዳይሆን በአግባቡ እንጠቀም። ግን ግራ እንዳይገባን ደግሞ ያው ቱልሶች አሉ። እንደው ብዙ ቱልስ የምንላቸው አሁን ሁላችንም ያው አላማና ግብ አለን። ያው ታወቀን ማለት የምንፈልገው ነገር በጣም ብዙ ነገሮች አንዳንድ ጊዜ እኮ እዚህም ላይ መድረክ መጥቶ መነጋገር አንዱ ግብ ነው አይደለ? አላማ ነው። ዋይ ኖት? አሁን እንደ ዶክተር በሆንለት ደስ ባለኝ። እኔ ያው ቅድም አርም ብያለሁ። ዶክተር አደራ ስትወጣ አደራ እንዲታረም አንዳንድ ያፎ ለምታይ አላማችሁን እንትን ካላችሁ ይሄንን እንግዲህ ሁለቱ አንዱ ዲሲፕሊን ነው፣ ሌላው ሶስተኛው ሃርድ ወርክ ወይንም ደግሞ ስራ ጠንክሮ መስራት ነው። ብዙ እኔ ስለ ጠንክሮ መስራት ታውቁታላችሁ። የአድቬንቸር ወይንም ደግሞ ቢትዊን ላይፍ ኤንድ ዴዝ ነው በእኛ ስፖርት። ጠንክሮ መስራት ማለት ቢትዊን ላይፍ ኤንድ ዴዝ ወይንም ደግሞ ሞትና በቃ ህይወት በዛ መካከል ነው። አንዳንድ ጊዜ አሁን እንዴት ኤክስፕሌን እንደማደርግላችሁ ሮጣችሁን ነው ማለት አለባችሁ፣ መሮጥ አለባችሁ ማለት ነው። ደግሞ ይቻላል። ቴሊንግ ያው ትንሽ በተለይ ወጣት የሆኑ ልጆች አሉና ማምጣት ይቻላል፣ ትችላላችሁ። ግን ያው የምትከፍሏት ነገር አለች። ላይፍ ኤንድ ዴዝ ብላችሁ ግን የሚሞት የለም። በሩጫ የሞተም ስላላየን ያው ያለፈለት አለ፣ የሞተ ሰው የለም። ስለዚህ ችግር የለውም። ግን ዲሲፕሊን በጣም the most important part ነው። ዲሲፕሊን ባካችሁ ዲሲፕሊን ጥሩነት ወይንም ደግሞ ጨዋ ጸባይ ምናምን አይነት ነገር አይደለም። ለተሰማራችሁበት የምትከፍሉት መስዋዕትነት ወይንም ደግሞ የምትከፍሉት ዋጋ ወይንም ደግሞ የምትከፍሉት የቀን ተቀን ስራችሁ ነው ዲሲፕሊን። ለምሳሌ አንድ ነጋዴ ወይንም ደግሞ አንድ ባለ ፋብሪካ ምን ማድረግ ሲችል ነው ትርፋማ የሚሆነው? ያንን እንትኑን ጠብቆ በእኔ ለምሳሌ በአትሌቲክስ ዲሲፕሊን ምን ማለት እንደሆነ ታውቃላችሁ? ጠዋት መነሳት ባለበት ፕሮግራም ነው። ትነሳለክ፣ ትሄዳለክ፣ ትሬኒንግ ትሰራለክ። ኦል ኦፍ ዘ ሰደን ምናልባት በቃ በሚድል ኦፍ ትሬኒንግ ላይ ኃይለኛ ዶፍ ይመጣል። ኃይለኛ ዶፍ ይቆማል? አይቆም። ቀጥል ነው በቃ። አንዳንድ ጊዜ ደግሞ በቃ ልክ ፕሮግራም ተሰጥቶ ስቴዲየም ውስጥ ሊሆን ይችላል፣ ወይም ደግሞ ሮድ አስፓልት ላይ ሊሆን ይችላል። 15 ኪሎ ሜትር ተሰጥቶ 10ኛው ኪሎ ሜትር ላይ በቃ ነፍስ ውጪ ነፍስ ግቢ ታቋርጣለህ። አታቋርጥ በቃ በምንትም ሀቢት ይሆናላ። ምናልባት ሲያቅትህ የስፒድ ጉዳይ ነው እንጂ የሚሆነው ማለቅ መጨረስ አለበት። በስራም በሌላም ነገር በትምህርትም ዋቴቨር ተመሳሳይ ያ ፓርት ኦፍ ዲሲፕሊን።
አንዳንድ ጊዜ እንትኑ ስፖርቱ የሚጠይቁት 1000 ነገሮች አሉ። ቦክስ የሚጠይቀው ዲሲፕሊን አለ፣ አትሌቲክስ የሚጠይቀው ዲሲፕሊን አለ። ለምሳሌ አንዳንዴ አይታችሁ እንደም ቦክሰኞች ይሄ ፕሬስ ኮንፈረንስ ከቦክስ በፊት አይታችኋል አይደል? በጣም ባህሪያቸው የተበላሸ ነው። ይሄ ቦክሰኛ አሬት አባቱ የምትሉት ሰው የለም እንደዚህ ቴብል እየመታ እንደውም እዛው ልቧቀስ ካልተቧቀስኩ ይላል። ያ ዲሲፕሊኑ ነው። ልንገራችሁ ነው ለምን እንደው ታውቃላችሁ? ተወዳዳሪውን እዛ ኦፖነንቱን በቃ እንቅልፍ ለመንሳት ሆነ ብሎ በቃ ልጅ ሰውየው ሲገላበጥ ያድራል። እዛ ፕሬስ ኮንፈረንስ ላይ እንዲሆነ በቃ ሪንግ ላይማ ድራሽን ያጠፋዋል ብሎ ስለሚል አያችሁ ዲሲፕሊን። እንግዲህ የኛ ደግሞ አትሌቲክስ ዲሲፕሊን የራሱ የሆነ በጣም በርካታ ነገሮች አሉ። እናንተም በየስራችሁ ዲሲፕሊናችሁን ያንን በተለይ አሁን ጊዜ ቅድም ያነሳሁብላችሁ ጊዜ at the end of the day ይኸውላችሁ ላይና ታች የበላይና የበታች ትልቅና ትንሽ የሚያደርጋችሁ no matter what ጊዜያችሁ። እኔ ሁላችሁም ጀግና እንድትሆኑ አደራ ነው። ምክንያቱም ጀግና ከሆናችሁ ሐውልት ይሰራላችኋል። ጀግና ከሆናችሁ ሐውልት ይሰራላችኋል። በጣም ደግሞ ከጎበዛችሁ በጣም ደግሞ ከዳው ካለፋችሁ ሐውልታችሁን ራሳችሁ ሰርታችሁ ትሄዳላችሁ። ማንም ሰው ሐውልት አይሰራላችሁ። በዚህ እንግባባለን። በቃ እኔ ዛሬ ምርቃቴ በቃ የራሳችሁን ሐውልት እንድትሰሩ ያድርጋችሁ ነው የምለው። ይሄንን ካልኩኝ ዘንዳ በመጨረሻ ግን ምንድነው የምነግራችሁ በእኛ ስፖርትም አንዳንድ ጊዜ ምን ይላል መሰላችሁ before you win something win yourself ነው። ምንድነው መሰለ አንድ ነገር አንድን ሰው ወይንም ደግሞ ሌላን አካል ከማሸነፍ በፊት ራስን አሸንፍ ይላል። ራስን አሸንፍ በጣም ከባድ ወርድ ነው። ራስን ማሸነፍ የሚችላለን ከብዳል። አንድ ፈተና ልፈትናችሁ። ራስን ማሸነፍ የሚለው በጣም ሪሊ ከባድ ነገር ነው። ራስን ማሸነፍ በጣም ከባድ ነው፣ ግን ይቻላል። ለመሰላችሁ ራስን ማሸነፍ ግራ የገባን ላይ አይደለ ፎከስ እያደረኩ ያለሁት ግራ እንዳይገባን ነው። አውቀን ገብቷችሁ እንድትሄዱ ነው። ነገ ጠዋት ትሬኒንግ መጀመር ሩጫ መጀመር የሚፈልግ በቃ ልጀምር በቃ ነገ ጠዋት 12 ሰዓት ተነስቼ ሩጫ ሮጣለሁ ሮጬ በቃ ይሄን እንትን በቃ ጤንነቴን ምናምን። በነገራችን ላይ ሩጫ የሚሮጠው ለጤንነት ዶክተር ስላዘዘ ስለወፈርን ስለሚያስፈልገን ብቻ አይደለም። ክሬቲቪቲ ነው። በሩጫ ብዙ ነገር የሚጨምረው ስዌት ስታደርጉ ክሬት ታደርጋላችሁ፣ ምርታማ ትሆናላችሁ፣ አክቲቭ ትሆናላችሁ። ማንኛውንም ነገር በቀላሉ ማወቅ ትችላላችሁ። ስፖርት ነው። ምክንያቱም ሰውነታችሁ በውሃ ልታጥቡት ትችላላችሁ። አንጎል ክፍል ግን በውሃ አይታጠብም። በአብዛኛው አንጎል ክፍል የሚታጠበው በምንድን ነው? ስዌት ስታደርጉ ወደ ውስጥ የሚወጣው ያጥበዋል። ስለዚህ ምንድነው ልላችሁ ፈለጋችሁ ስፖርት አሁን ራስን እንዴት ነው የምትሸነፉት ለማለት ላስረዳችሁ። ከዛ ፕሮግራም ተደርጓል። በነገራችን ላይ ሱስ ያለባቸውም ሰዎች ለምሳሌ ሲጋራ የሚያጨሱ መጠጥ የሚጠጡ ምናምን ጫት የሚቅሙም ሰዎች እንደዚህ ሴት ያደርጋሉ። በቃ ከነገ ጀምሮ አንድም ጫት፣ ከነገ ጀምሮ አንድም ሲጋራ፣ አንድም መጠጥ፣ አንድም እንትን ይላል። ልክ የሆነ ሰው በዚህ ቡን ሲያደርግ በእናት ወዲያው ኢሚዲየትሊ ይለኩሳል። ሽንፈት ነው። ደሴም ነው ለአዘርቲንግ። አሁን ስፖርትም ለምሳሌ ሴት አድርጋችሁ ጠዋት ልትነሱ ስትሉ እንዲህ ስታዩት ይበርዳል። እንቅልፍም ደግሞ በጣም እየተጫጫ ነው። ትንሽ እስቲ ልቆይ አንድ 20 ደቂቃ 30 ደቂቃ። በተለይ ደግሞ ሰው መጥቶ ከቀሰቀሳችሁማ የመጨረሻ ጠላታችሁ ነው አይደል? እንቅልፍ ሁላችንም እንቅልፍ እንወዳለን፣ ግን በልክና አድርገው አደራ። ምክንያቱም ብዙ ጊዜ እሱ ጊዜ ስላለ ማለት ነው። እንቅልፍ ጊዜ ነው አይደለ? በአብዛኛው ኳልኩሌት ስናደርግ የእድሜያችንን አብዛኛውን ጊዜ የምናሳልፈው በእንቅልፍ ስለሆነ ይህንን ምሳሌ ያመጣሁት ለምንድን ነው መሰላችሁ? እሱን ማሸነፍ መጀመሪያ ማሸነፍ እሱን ማሸነፍ ስለሆነ ነው ያመጣሁላችሁ። ሌላው እሱ በሁለተኛ ይመጣል። እሱን ካሸነፋችሁ ራሳችሁን አሸነፋችሁ። ሌላውን ነገር ማሸነፍ አያቅታችሁ። በቃ ያንን ሴት ያደረጋችሁትን ነገር ያን ጋር ያደረጋችሁትን ነገር ጂፕ በቃ ፊኒሽ ታደርጉ። አንደኛ ነኝ፣ አሸንፋለሁ፣ አደርገዋለሁ። ለማን እንዴ? አውሮፓና አሜሪካ ሊበለጽግ ማን ፈቀደለት? ራሱ እንዴ። እንደውም እኔ ልንገራችሁና እኔ ሁሉ ጊዜ
ውጭ ስወጣ ፈረንጅ አሉ እዚህ ውስጥ እንደውም ሁሌ ላለው ምን እንደሆነ ታውቃላችሁ? እግዚአብሔር እንደውም አስተካክሎ የፈጠረው ህዝብ ኢትዮጵያን ነው ብዬ ነው እኔ የምደመድመው። እኔ እንደውም በቃ የተሻለን ግን ችግራችን ያው ታውቁታላችሁ ማድረግ የሚገባንን ባለማድረጋችን ያው እዚህ ድህነት ቤት ሰራብንና ነፃ አውጪ በሌላ ሆነና እንግዲህ ከዚህ በኋላ አደራ የድህነት ነፃ አውጪ ፓርቲ ከነገ ጀምሮ ቀላቀላለሁ። ምንም አትጠራጠሩ። ብልጽግና ግን ላልል ይችላሉ። ለምን መሰላችሁ? አይ በልጽጓል ከባድ ነው አይደለ? ብልጽግና ካለ ድህነት ግን መጀመሪያ እሱን አራውጠን ከዛ በኋላ ግድ የለም ያው ይመጣል። ብቻ ዞሮ ዞሮ አደራችሁን ይሄ የተነጋገርነውን ነገር ዲስ ኪፕ ኢት አፕ